አድማጮቻችን ሰበር ዜና አለን። በወቅታዊ ጉዳዮች ላይ ከሲዳማ ኤጄቶ የተሰጠ መግለጫ እንደሚከተለው ይቀርባል። ላለፉት 28 ዓመታት በአገራችን ህዝቡን ያስከፋው የተበላሸ አሰራር እንዲቀር ወጣቱ የከፈለውና እየከፈለ የሚገኘው መስዋዕትነት ከፍተኛ ነው። በአገራችን የታየው የተስፋ ጭላንጭልም ደብዛው እንዳይጠፋ ከፍተኛ የሆነ የሞት ሽረት ትግል እያካሄደ ይገኛል። የሲዳማ ወጣትም በተካሄደውና እየተካሄደ ባለው ትግል ከፍተኛ ተሳትፎ በማድረግ ኢፍትሃዊ አሰራር፣ ሙስና፣ አድሏዊ አሰራር፣ ማንነትን ማጥፋትና ኢሰባዊ የሆኑ መንግስታዊ በደሎች ከህዝባችን ጫንቃ ላይ እንዲወገድ የበኩሉን ተወጥቷል፣ እየተወጣም ይገኛል። በተለይም የሲዳማ ህዝብ ራሱን በራሱ ለማስተዳደር ለዘመናት ሲጠይቅ የነበረው ህዝባዊ ጥያቄ ምላሽ እንዲያገኝ ቀዳሚውን የመሪነት ሚና ሲጫወት ቆይቷል። ይህ የህዝቦች የመብት ጥያቄ በህገ መንግስቱ መሰረት ምላሽ እንዲያገኝ የቀደሙቱ የሲዳማ ጀግኖች የማዕረግ ስያሜ ኤጄቶን መጠሪያ በማድረግ ሁሉንም የማህበረሰብ ክፍል በማቀፍ ከፍተኛ እንቅስቃሴ ሲያደርግ ቆይቷል። ይሁን እንጂ የሀገራችን ህዝቦች እንደታዘባችሁት የኢትዮጵያ መንግስት ወቅቱን የጠበቀ ህገ መንግስታዊ ምላሽ ለመስጠት ፍቃደኛ ሳይሆን ቆይቷል። በተጨማሪም የብሔር ብሔረሰቦችን ማንነት እኩልነት የማይፈልጉና ከታሪክ የማይማሩ ጥቂት ኃይሎች ብዙ መስዋዕትነት የተከፈለበትን ትግል ለመቀልበስ ከፍተኛ በጀት በመመደብ በሚቆጣጣሯቸው ሚዲያዎች ጭምር በመታገዝ የተቻላቸውን ጸረ ህዝባዊ እንቅስቃሴዎችን አድርገዋል። ይሄው እኩይ ተግባራቸው በተደጋጋሚ በወጣቱ የነቃ ተሳትፎ እየከሸፈ ቢቆምም በመጨረሻ ከመንግስት ህገ መንግስታዊ አካሄድ ጋር ተደምሮ መንግስት ላይ ከፍተኛ ጫና በማሳረፍ መንግስት በሚያስተዳድረው ህዝብ ላይ ኢሰባዊ ጥቃት እንዲፈጸም አድርገዋል። በሲዳማ ህዝብ ጥያቄ ዙሪያ በምርጫ ቦርድ የተሰጠውን አወዛጋቢ መግለጫና ህዝበ ውሳኔ ለማካሄድ የተቀመጠውን የጊዜ ገደብ ሐምሌ 11 2011 ዓ.ም ማለቁን ተከትሎ በቀጣይ ጉዞ ላይ ለመመካከር በህዝባዊ መገናኛ ስፍራ ጉዱማሌ ለመገናኘት በማቅናት ላይ የሚገኝ ህዝብ ላይ በተወሰደ ወታደራዊ እርምጃ በርካቶች ለሞትና ለአካል ጉዳት ተዳርገዋል። ከዚሁ ጋር በተያያዘ በመላው ሲዳማ ዞን በተፈጠረው አለመረጋጋት የበርካታ ወገኖቻችን ንብረት ወድሟል፣ በርካቶችም ተፈናቅለዋል። የመንግስት ወታደሮች በህዝባችን ላይ የፈጸሙትን ጥቃት ተከትሎ በየአካባቢው የተፈጠረው አለመረጋጋት ወዳልተፈለገ አቅጣጫ እንዳያመራ ህዝብን ለማረጋጋት አስክሬኖቹን በማንሳት ከተጎጂ ቤተሰቦች ጋር ጊዜ በማጥፋትና የከፋ የንብረት ውድመት እንዳይከሰት ተጨማሪ ሰው እንዳይፈናቀልና የተፈናቀሉት ወደየአካባቢያቸው ተመልሰው ኑሯቸውን እንዲመሩ ኤጄቶ ከህብረተሰቡ ጋር በመመካከር ላይ የቆየ ሲሆን በተከሰቱት ጉዳዮች ዙሪያ የሚከተለውን ባለ 7 ነጥብ የአቋም መግለጫ አውጥቷል። አንደኛ፣ የህዝቡን ዴሞክራሲያዊ የመብት ጥያቄ ኃላፊነት በተሞላበት ሁኔታ መንግስት ከህዝቡ ጋር በውይይት መፍታት እየቻለ ለሰላማዊ ትግል ቦታ ባለመስጠት የብሔሩን ራስን በራስ የማስተዳደር ፍላጎት በኃይል እንዲጨፈለቅ ከሚፈልጉ ኃይላት ምክር በመቀበል የወሰደውን አረመኔያዊ የጭካኔ እርምጃ በጽኑ እናወግዛለን። በወታደራዊ ጥቃት ውድ ህይወታቸውን ላጡና ለአካል ጉዳት ለተዳረጉ ወገኖቻችን የተሰማንን ጥልቅ ሐዘን እንገልጻለን። በህዝባችን ላይ የደረሰው ከፍተኛ ጉዳት በገለልተኛ አካል እንዲጣራና ለህዝቡ ይፋ እንዲደረግ እንጠይቃለን። ሁለተኛ፣ በተለያዩ ጸረ ሲዳማ ኃይሎች በተቀነባበረ ሴራ በሲዳማና በሲዳማ ዞን ውስጥ ባሉ ሌሎች ወገኖቻችን መካከል የጥላቻ ግንብ ለማቆም በተሰራ እኩይ ተግባር ንብረታቸውን ላጡ ወገኖቻችን እንዲሁም ለደረሰባቸው ጉዳት ኤጄቶ የተሰማውን ጥልቅ ሐዘን ይገልጻል። ይህንኑ ጉዳይ ገለልተኛ የሆነ አካል እንዲያጣራና ለተጎጂዎች አስፈላጊ ካሳ እንዲከፈል እናሳስባለን። ኤጄቶም ከማህበረሰቡ ጋር በመሆን ወገኖቻችን በፍጥነት ወደ መደበኛ ኑሯቸው እንዲመለሱ ጠንክሮ እንደሚሰራ እናሳውቃለን። ሶስተኛ፣ መንግስት በሲዳማ ህዝብ ላይ የአፈናና ግድያ ወንጀል ለመፈጸም የመረጃ ልውውጥ መረቦችን ከአገልግሎት ውጪ በማድረግ በአስቸኳይ አዋጅ ስም ዳር ድንበር የሚጠብቀውን ወታደር በማዝመት በህዝቡ ላይ እየወሰደ ያለውን የጭካኔ ተግባር በጽኑ እናወግዛለን። ህዝቡ ሰላማዊ የዕለት ተዕለት ኑሮን ተረጋግቶ ማካሄድ እንዲችል ወታደሩ በአስቸኳይ ዞኑን ለቆ እንዲወጣ እንጠይቃለን። አራተኛ፣ መንግስት የሚቆጣጠራቸው የመገናኛ ብዙሃን ተቋማት ሚዛናዊ የሆነ መረጃ ለህዝቡ እንዲያቀርቡ እየጠየቅን ሚዛናዊነት የጎደለውን ዘገባ በማቅረብ በሲዳማና በሌሎች ህዝቦች መካከል ከፍተኛ ጥላቻ እንዲቀሰቀስ ለአገራዊ አንድነቱም አደጋ የሚፈጥሩ መረጃዎችን ከማሰራጨት እንዲታቀቡ አበክረን እንጠይቃለን። ለህዝብ ሚዛናዊ መረጃ የሚያቀርበው ብቸኛው የሲዳማ ሚዲያ ኔትወርክ SMN ስራ እንዲያቋርጥ በማድረግ
እናም የተቋሙን ስራ አስኪያጆች በማሰር የህዝቡን መረጃ የማግኘት መብት በመገደብ በመንግስት የተፈጸመውን አጸያፊ ወንጀል አጥብቀን እንቃወማለን። አምስተኛ መንግስት የህዝቡን ጥያቄ በማስተጋባታቸው ያሰራቸውን ምሁራን፣ የሚዲያ ስራ ኃላፊዎች፣ የመብት ተሟጋቾችና የኤጄቶ እንቅስቃሴ አባላትን በአስቸኳይ እንዲፈታ አበክረን እንጠይቃለን። ስድስተኛ የሲዳማ ህዝብ ለዘመናት ዋጋ የከፈለበትንና ራሱን በራሱ ለማስተዳደር የወሰነበትን ውሳኔ ምርጫ ቦርድ ኃላፊነት በተሞላበት መንገድ የሚጠበቅበትን ህዝበ ውሳኔ እንዲያደርግ በአጽንኦት እናስገነዝባለን። ምርጫ ቦርዱ በህግ ከተሰጠው ኃላፊነት ውጪ ለአሻጥር ፖለቲካ በር በመክፈት ዳግም ለህዝባችን የእልቂትና የሰቆቃ መንስኤ ከመሆን እንዲቆጠብ አጥብቀን እናሳስባለን። ሰባተኛ አሁን ያለው የኤጄቶ ትውልድ ለሲዳማ ነጻነት የሚታገል የመጨረሻ ትውልድ መሆኑ እንዲታወቅ ይገባል። የኤጄቶን ፍጹም ሰላማዊ ትግል የህዝቡ ህገ መንግስታዊ መብት እስኪረጋገጥ ድረስ የሚገታ ምድራዊ ኃይል እንደማይኖር ልናስገነዝብ እንወዳለን። በመንግስትና ጸረ ህብረ ብሔራዊ ፌደራላዊ ስርዓት ኃይሎች አማካኝነት የሚገታ የኤጄቶ እንቅስቃሴ ስለማይኖር የወጣቱን ሰላማዊ የትግል አማራጭ ለመዝጋት የሚወሰደው ማንኛውም እርምጃ በአስቸኳይ እንዲቆም አጥብቀን እንጠይቃለን። የሲዳማ ኤጄቶ ሐምሌ 29 2011 ዓ.ም ሲዳማ ሐዋሳ ኢትዮጵያ